ሰላም እንደምን አላችሁ? በዚህ ቪዲዮ የምናየው ከዚህ በፊት የመንግስት ተቋማት በኢስሚስ ስርዓት የተደራጀ መረጃ አለ ከናሽናል አይዲ ጋራ ኢንተግሬትድ ሆኖ መረጃቸው ከማህደራቸው ጋራ ተመሳክሮ የገባ መረጃ አገልግሎት የጀመሩ ተቋማት ላይ የተመደባችሁ የመረጃ ቬሪፊኬሽን ባለሙያዎች ሁሉ ይህንን ቪዲዮ በማየት መስራት እንደምትችሉ ለማሳወቅ እወዳለሁ። እሱ የመመዝገቢያ ቅጽ የምትለዋን ክሊክ ታደርጋላችሁ። አንድ ጊዜ እችን ክሊክ ከዛ እችንን ቼክ ቦክ ቼክ ከዛ ናሽናል አይዲ ማስገባት ተመዝጋቢ እስኪ ናሽናል አይዲ ንገረኝ። 62 62 53 53 89 89 67 67 51 51 65 65 ነገረኝ። አንድ ጊዜ ሰርች ኤግዚስቲንግ ኤምፕሎይ የምትለዋን ክሊክ አደርጋለሁ። እንደምታዩት ኦቲፒ ልኮለታል። ኦቲፒውን ደግሞ ሳስገባ ምን አደርጋለሁ? መረጃውን ያመጣል ማለት ነው። 22 ያው መጥቷል። እንደምታዩት ይህንን ሸፍኜ ነው የሚለቀው። ምክንያቱም የሳይበር ቡቴጅ የሚባል ህግ ስላለ በዩቲዩብ ህግ አንድ ጊዜ ቀጥል ትሉታላችሁ። እንግዲህ አስዳታ ኢንኮደር ናችሁ ከነባሩ የተመዘገበ ከኢስሚስ ስርዓት ላይ ነው መረጃው ያመጣው። እንግዲህ ይህን ፎቶ ያመጣው ከናሽናል አይዲ የተቀበለው ኢስሚስ ደግሞ ለሲንግል ፔጅ አፕሊኬሽን ያመጣው። ከዚህ በኋላ ያለው መረጃ እያያችሁ የህይወት ታሪኩ ላይ መሞላቱን ይሄን እድሜ ምናልባትም ተሳስተው ካስገቡ ከገባ በኋላ ያስተካከለው የትምህርት ዝግጅት ካለ ሰራተኛው የትምህርት ምድቡ ላይ ሁለተኛ ዲግሪ ሶስተኛ ዲግሪም ካለው እነዚህ ነገሮች ማየት ይጠበቅባቸዋል ማለት ነው። ስለዚህ ተመዝጋቢ እነዚህ መረጃዎች ተማሪው ላይ እያየሁኝ ምን አደርጋለሁ ማለት ነው። ትክክል ከሆነ የስራ መደቡን ደሞዙን እንደዚህ እያየሁኝ ልክ እንዲያየሁኝ የስራ ክፍሉንም እንደዚህ እያየው ምን አደርጋለሁ ማለት ነው። ምናልባትም ካሉት የስራ ክፍሎች ውስጥ ይሄንን አንድ ጊዜ አስቀምጥ ትሉታላችሁ። መረጃው በትክክል ተቀምጧል አለኝ። ከዚህ በፊት ይዞት የነበረ አዲስ አበባ ነፋስ ስልክ ላፍቶ ክፍለ ከተማ ነው መኖሪያ አድራሻው የተወለደበት መኖሪያ አድራሻ። ስለዚህ እዚህ ጋር ማዕከላዊ ትግራይ ሊሆን ይችላል። ዞሮ ምንድነው ከዛ የመረጃ ቋት ፌች አድርጎ እንደሚያመጣና ልክ እያንዳንዱ መረጃ ከማደሩ ላይ እያጣራችሁ አስቀምጥ የምትሉት መሆኑን ለማሳየት ነው። ኖሪያ የተወለደበት የትውልድ አድራሻው ትግራይ ውስጥ ነው ካልኩ አዲስ የሚል የቤት ቁጥር ሰጠሁት። ይሄ ትክክል ነው አልኩኝ። አንድ ጊዜ አስቀምጥ አልኩት። ቋንቋ ችሎታ ትግርኛ መሰረታዊ እጅግ በጣም ጥሩ ነው። ይሄ እንደዚህ በሉትና ይሄንንም ምን ማድረግ ትችላላችሁ? አንድ ጊዜ አስቀምጥ በሉት። የሌላ ቋንቋ አልችልም ካሉኝ የተመዝጋቢ ቤተሰብ የላቸውም አልኩኝ። ከማደሩ ላይ ምንም አላየሁኝ። የተመዝጋቢ የትምህርት ዝግጅት አላቸው። እሱም የተቋሙ የመንግስት ዩኒቨርሲቲ የመቀሌ ዩኒቨርሲቲ በመደበኛ የመርሃ ግብር የሁለተኛ ዲግሪ ኤምኤስሲ የትምህርት መስክ ኢንፎርሜሽን ቴክኖሎጂ የሚል እያየሁት ነው። ኢንፎርሜሽን ቴክኖሎጂ የምትለዋን የትምህርት መስክ መረጡለት። ትምህርት የተጀመረበትን ቀን በውል የሚገልጽ ከማስረጃው ላይ ስለሌለ ቼክ ቦክስ ቼክ አደረኩና የጨረሰበት ዓመተ ምህረት እያለ ያለ 2010 ይላል። የተገኘው ውጤት 3.65 ይላል። ሰነዱ ከማደሩ ላይ ስላለ ተያይዟል የምትለዋን ሬዲዮ በተን ቼክ አደረኳት። ይሄ የትምህርት ዝግጅት አሁን ከያዘው የስራ መደብ ጋር ተዛማጅነት ስላለው ቼክ ቦክሷን ቼክ አድርጌ የትምህርት እድሉን ያገኘበት ሁኔታ በግል ተማረው ነው ይላል። በግል ግን የመንግስት ተቋም ላይ በስራ ላይ ሳይሆን የምትለዋን ሬዲዮ በተን ጠቅ አድርጌ አንድ ጊዜ አስቀምጥለዋለሁ። ሌላ የትምህርት ዝግጅት የላቸውም አያልኩትኝ። እንግዲህ የት ላይ ደረስን ማለት ነው? የስራ ልምድ የዳታ ኮሌክሽን እና ምናምን የስራ መደብ አላቸው። ከዚህ ውጭ ምንም ስለሌላቸው ቀድሞ የገባ ስለነበረ ቪው አደረኩት። እንደዚህ ቪው ማድረግ ትችላላችሁ። እዚህ በፊት የተመዘገበ ነው ማለት ነው። አንድ ጊዜ አሳይ ስትሉት ይህንን ልምድ መዝግቦላችኋል። እንግዲህ ወደ ቀጣይ ገጽ ሄድ ካላችሁም እዚህ ላይ ይመጣላችኋል ዶክመንት። ይሄ ዶክመንት ከመጣ ይሄንን ፋይል አታች አድርጉላቸው። ማንዳተሪ የሆነው ፋይል ነው ይሄ። እዚህ ላይ ሉክ ይሄንን ፋይል ነው ያያስሁልት ይጠርሻለሁ ብዬ ወደ ማን ልልክ ነው ማለት ነው? ወደ አፕሩቨሯ። ስለዚህ በትክክል ስለሰራሁት ጨርሻለሁ። ስለዚህ እቺን ቼክ ቦክስ ቼክ በማድረግ አንድ ጊዜ ጨርሻለሁ ብሎ ይልካል። አዎ አልኩኝ። ወደ ቀጣዩ ወደ ኤችአር አፕሩቨር ሄዷል ማለት ነው። ስለዚህ ይሄንን አይታችሁ ከዚህ በፊት የሰራተኞች መረጃ በተቋማቸው በኢስሚስ ስርዓት የተደራጀ ከሆነ እንዲህ ጠርታችሁ እንደምትመዘግቡ ከአደራ ጋራ መልእክትም ለማስተላለፍ እወዳለሁ። አማኑ ነበርኩኝ። ባይ ባይ። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ አድርጉት።